ሰላም ሰላም እንደምናችሁ። እንኳን ወደ ኪኒን በሰላም መጣችሁ። ዛሬ እንግዲህ የኦፕን ሄቨንስ የሚለውን የዲቮሽናል መጽሐፍ የጀመረው ነው። ስለዚህ በፓስተር አደቦይ የተጻፈውን መቅድም አነብላችሁና ከዛ በቀጣይ ኦዲዮዎች ደግሞ ወደ ዴይ 1 ወደ ዴይ 2 ሀሳቦች የምንገባ ይሆናል ማለት ነው። መቅድም። በእርግጥም በመጨረሻው ዘመን እየኖርን እንዳለ የታወቀ ነው። ዜናዎቻችን የሚያስተምሩ ሁሉ ስለ ጅምላ ሞት፣ ጦርነት፣ በሽታ፣ ግብረ ሰዶማዊነት፣ የጾታ ለውጥ እና መሰል ነገሮች ሆኗል። ሰው ሁሉ በጥልቅ ግራ መጋባትና ፍርሃት ውስጥ ይኖራል። ማንም ቀጣዩ ሰከንድ ምን ይዞ እንደሚመጣ አያውቅም። ከጎኑ ያለውም ሰው ለሕይወቱ አደጋ ይሁን አይሁን እንዲሁ አያውቅም። በቤተ ክርስቲያን ቅጥር ውስጥ እንኳ ያለው ጠላትነትና ግፊያ በመድረኮቻችን በድሎት ከሚሰበኩት የሐሰት ትምህርቶች ጋር ተዳብሎ በጣም ያስደነግጣል። እንደ እግዚአብሔር ልጆች ልንጸየፋቸውና በጭራሽም ልንርቃቸው የሚገቡን የነውር ስራዎች አሁን በቀላሉ የምንሞክርበት፣ በምክንያት ለማስተባበል የምንሞክርበትና ኃጢአትነቱም የጠፋበት ጊዜ ሆኗል። ክርስቲያኖች መጠራታቸውና ተስፋቸው ተረስቷቸዋል። በማቴዎስ ወንጌል ምዕራፍ 24 ቁጥር 12 እንደተጻፈው ስለ እግዚአብሔርና ስለ ባልንጀራዎቻቸው ያላቸው ፍቅር ፈጥኖ እየቀዘቀዘ ነው። በዚህ ሁሉ ጨለማና ግራ መጋባት መሃል ግን አንድ ነገር እርግጥ ነው፣ የሚቤዥን እግዚአብሔር አለ። ምንም ያህል ነገሮች ቢከብዱና ግራ ቢያጋቡ እርሱ አሁንም በፍቅር ይጠብቀናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 እንደሚለው ማህተም ያለበት የተደላደለ እግዚአብሔር መሰረት ቆሟል። በዘመናት መካከል የነገሮች መቀያየር ክርስቶስ ለኛ ያለውን ፍቅር ካልቀየረው የኛም ፍቅር ሳይቀየር በቃሉና በወንጌል መሰረት ልንቆም ይገባል ማለት ነው። ይህም ብቻ ሳይሆን ይህንን ዓለም ጨለማውን እየነቀፍን የእግዚአብሔርን ታላቅ ፍቅር ልንነግረው ይገባል። ለዚህ ዓመት ያዘጋጀነው ጥናት በዚህ ሐሳብ ዙሪያ ነው። እያንዳንዱ ቀን የዕለቱን ሐሳብ በቃል የሚጠና ጥቅስ እንዲሁም አጭር ጸሎት ይዟል። ይህም እምነትን፣ ምስጋናን፣ ምልጃን እና መሰል መልካም ነገሮችን እንዲያበረታታ የታቀደ ነው። በእርሱ ጸጋና ምሕረት ሁላችንም በመልካምና በጠንካራ መንፈስ እንጨርሳለን። በማለቂያው እንገናኝ። ፓስተር ኢኤ አደቦዬ ታኅሳስ 2008